ሴዶን ከመጀመሪያው ራውንድ ካለፈ እኔ ማርሻል አርት አቆማለሁ፣ ወደ ንግድ ገባለሁ። በቃ ጋይስ ፋይናል ታይም ላይ ደርሰናል። ጆኒ እንደሚታወቀው የዛሬ 3 ወር አካባቢ ከንቃተ ህሊና ጋር ነገ ፋይት ልታደርግ የመጨረሻ ኢንተርቪው አድርጌ ነበር። የአዲስ አበባ ልጅ ነህ እያሉ ብዙ ሜም እየተሰራብኝ ነው። በበነጋታ ግን ማለት ከፋይቱ በኋላ ማንንም ሰው የኔን ስም ጠርቶ ሜም አይሰራም ጀግና ብለው ነው የሚያወዱስኝ ብለህ ተግብረኸው ነበር። ማንንም ሰው አይሰራም ምናምን አላልኩም። ኧረ ስሩ እንዳታቆሙ መስራት ሜም እሱ ነው እያፈመሰን ያለው። ግን ያኔ እነ ገዜ ፋስትማኖቹ እነ አላ በብረት መግፋት በካሊስቴኒክስ የሚታወቁት ቪዲዮ ይሰሩ ነበር፣ ቻሌንጅ ያደርጉ ነበር። አሁን ድምጻቸው ጠፍቷል። ቢካዝ በቃ ይሄ ነገር ጨዋታ እንዳልሆነ ገብቷቸዋል። እና ገዜ ፋስትማን ምናምን የመሳሰሉ ሰዎች የሚረጋግጡት የሚጎትቱት ምናምን እቃ ዳይሬክትሊ ኬጅ ውስጥ ወደ ፋይቲንግ ስኪል እንደማይቀየር አሳይተናቸዋል። አሁን ደግሞ የ20 ዓመት ኮብልስቶን ድብደባና ኮባ መጋጫ ሰው እንደማያድን ለፋይቲንግ ችሎታ 2 ወር ወይ 1 ወር ብቻ ውጭ ሀገር ሄደህ ስለመጣ ሀገር ውስጥ ካንትሪ ሜድ እኔ ውጭ ሀገር ሄጄ ትሬን አድርጌ አላውቅም። ኢትዮጵያ ውስጥ ነው ትሬን ያደረኩት። and I promise you የትም ሀገር ብትሄድ አታሸንፈኝ። ምንም ቢያስተምሩ እኛ እዚህ ተምረን ራሳችን አስተምረን የገነባነው ችሎታ ማንም አይደርስበትም። በሀገራችን ፕሮዳክት እንኮራለን። ሄዶ ነገ ለብቻቸው እስክንተው ድረስ እስቲ ድምጻችሁ የታለ? ድምጻችሁ የታለ? ትንሽ ወደፊት ሪላክስ ለፊት መታየት ብቻ ከሰው ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብለዋል። ነገ ሜዳው ላይ ብለዋል። ወራን ስጧቸው እስቲ our champions Johnny Sedo King is here. The champ. በቅድሚያ ጆኒ ይሸኛለን። አንዴ ለጆኒ ሞራል ይህንን ይመግባል ስላደረገ ለጆኒ ሞራል our champ ጆኒ ናይስ እናመሰግናለን። ይጨርስ ቀይሮ ይጨርስ። የኢዜፕሲ 02 ሌላኛው ድምቀት ከሻምፒዮናችን ጋር ፋይት የሚያደርገው ኪንግ ኢዝ ሴዶ። እናመሰግናለን። መልካም ዕድል። እናመሰግናለን። መልካም ዕድል። ቴንክ ዩ ጋይስ የመጨረሻውና አስጨናቂ ታይም ላይ ደርሰናል። ነገ ሰይዶ ከጆኒ የሚያደርጉት ፋይት በጣም አጓጊና ተጠባቂ ነው። የመጨረሻ ኢንተርቪው ነው። ሰይዶ ማድረግ ምን አይነት ስሜት ላይ ነው ያለው እሱ ነገርና አንድ ጥያቄ ጠይቃለሁ። በቃ ምን ልበልሽ፣ ሰው ለመግደል የተዘጋጀ ሰው የለም እንደዛ አይነት ስሜት። ስለዚህ ጆኒ ነገር ነው ያለው ሚስቱን እንደተቀማበት ሰው ማለት ነው። ሰው ጓጉቷል ለዚህ ውድድር። የሰርጉ ቀን ሚስቱ የተቀማበት ሴት ያን እንደዛ አይነት ስሜት ደግሞ ምንድነው? በባጃጅ ይመጣል እንደ ከተማ በባጃጅ ይመጣል። በቀሉ በባጃጅ አለው ትላለህ። ዝም ብለህ እንግሊዘኛ የሚያወሩ ሰዎች ጠና ያምናቸው አልኩት። ለዛ ያው በቀሉ በሚለው ዘፈን አብረን እንደሚጨፍር እርግጠኛ ነኝ። ሴዶ እንግዲህ ለመጨረሻ ጊዜ ዛሬ ፌስ ኦፍ አድርጋችኋል። የሆነ ቃል ስታወሩ የሰማው መሰለኝ፣ አልሰማውም፣ ያየው መሰለኝ። ምንድነው የተባባላችሁት? ያው በቀሉ እኔም ወድሻለሁ ነው ያልኳት። ሌላ
ምን አለኝ መሰለህ ስቀርበው ጠረኔ ሳበው መሰለኝ አለ። እኔ በቀሉ እኔም እወድሻለሁ ነው ያልኳት። ሌላ ምንም አላልኳት። እሺ ነገ ነው የቀረው። አንድ ሌሊት ብቻ ነው። ምንድን መጨረሻ የምታስተላልፈው መልእክት? እሱ አሁን ኢንተርቪው አድርጌው ምን አለኝ መሰለህ ታዝናናኛለህ፣ ከዚህ በኋላ ከሆስፒታል ሆነን ነው የምታዝናናኝ አለ። አንተ ምን ትለዋለህ? እንግዲህ ኬጂ ውስጥ እንገናኝ። እሱን መልሱን ኬጂ ውስጥ እናያለን ማለት ነው። ያው በቀሉ በሚለው ዘፈን አብረን እንደሚጨፍር እርግጠኛ ነኝ። አሁን ቢዝነሱ አልቋል እኮ አንተ ምንድነው የምታደርቀኝ? ያው አልቋል እኮ አለቃ የመጨረሻ ነው። ጋይስ ጃኒን አግኝተናታል። ጃኒ እንደሚታወቀው ኮላው ታቀርበሻል። እኔ ነኝ ያለች ሴት ትምጣና ትቅጠመኝ ብለሻል እና አንቺ ትገጥሚያለሽ? ይቻላል። ከፋሲካ ጋር ማገኘት ከሆነ ከኔ ጋር ትገቢያለሽ። ፋሲካን ስጠይቃት እጄን አንድ እጄ ወደ ኋላ ዙሬ ነው ወይ የሚገጥማት የሚል ምላሽ ሰጣለች። እና ምንድነው የምትይው ለዚህ? ካሁኑ ጥሮታ ነገር ታዘጋጅ። ያው አካለ ጎድሎ ነው የምትወጣው። ጃኒ ሰምታችኋል። ስለዚህ ኢቲኤፍሲ ላይ እንጠብቅሽ። ከጆኒ ጋር በደምብ ሰልጥነሽ ትመጫለሽ። እርግጠኛ ነሽ? እመጣልሻለሁ። ጋይስ ፋሲካን አግኝተናታል። ኢቲኤፍሲ 3 ላይ ከሚጠበቁ ፋይተሮች በሴቶች ከነዛራ በኋላ ፋሲካ ከጃኒ ጋር እየተባለ ነውና ጃኒ ምን አለችሽ? ቀደም ሲል ኢንተርቪው አድርጊያት እገላታለሁ ስትል ነበርና ፋሲካ ለዚህ ምላሽ ምንድነው? እኔ ብቻዋን አልገጥማትም ከነ ፎሎወሮቿ ካልሆነ። ወይኔ ጃይ ሰምተሻል? የእውነት ግን ኢቲኤፍሲ 3 ላይ እንጠብቃችሁ። እስቲ ቢቢልሲ አይታወቅም። ፍቃደኛ ከሆነች እሷ ፍቃደኛ ነች። ኮች እንደሆነች ታውቃለች። በዚህ ልክ እንዴት ልደፍር ቻለች ብለሽ ታስቢያለሽ? እንግዲህ ጆኒ ነው የልብ የሰጣት እና ይወጣ። ግን አብራችሁ ብትገቡ ምን ይፈጠር ይመስልሻል? ያው ትሞታለች። ሟች ነሽ ተብለሻል። በእጄ ነፍስ ይጠፋል። እሱ ብቻ ሳይሆን ማለት ጆኒን ብላ 2 ሚሊዮን ብር አለች አይደል? እኔ ፋሲካን ብዬ 5 ሚሊዮን ብር መድባለሁ። ክርስቶስን አንቺ ደፍረሽ ወደ ሪንግ ግቢ፣ ፋስቴታን ብዬ እኔ 5 ሚሊዮን ጃይ ተነቀሽማ እንደተቃቀረ ንገራት መድኃኒዓለም። ትኬት ለምትፈልጉ ብቻ ነው ይሄ ቪዲዮ። ምን ቢያደርጉ ነው? ስንት ትኬት ነው ያለው አንተ ጋር? 8 ትኬት አለ። አሁን 8 ትኬት እጁ ላይ ያለ የፈጠነ ማለት ነው። አሁን እንደፖስተስኩት የፈጠነ ከታች ያረኩትን አካውንት ፎሎ ማድረግ ነው። በምን እንደምትሸልማቸው ትኬት እንሰጣለን። 8 ትኬት አለ። 8 ትኬት እንሸልማቸዋለን። ፎሎ ማድረግ ዮናስ ፈቀደ የሚለው ከስር ጽፈዋለች። በቃ ዮናስ ፈቀደ አካውንት ላይ ጉና። ምክንያቱም ፎሎወሮች በጣም አብራችን ቆይታችኋል። ስለዚህ ትኬት ያስፈልጋቸዋል። 8 ትኬት አለ። ከታች ያለውን አካውንት ፎሎ ታደርጋላችሁ። ደስ ያላችሁን ኮሜንት የመጀመሪያ እሱ ቪዲዮ ላይ ገብታችሁ ጻፉና ብዙ ላይክ ላገኙ ለ8 ሰዎች ነገ ከ6 ሰዓት በፊት እጣውን አውጣው። ከ6 ሰዓት በፊት እጣውን ይወጣል። ፕሮሚስ ነው። ፕሮሚስ ሰምታችኋል። ቴንኪው በጣም እሺ፣ አመሰግናለሁ። ቴንኪው። ሴዶ ከጆኒ ነገ እንግዲህ ጉዱ የሚለይበት ቀን ነው ጋይስ። ተጠባቂው እንግዲህ የሴዶና የጆኒ ጂጂሱ ውድድር እንግዲህ በነገው ዕለት የሚካሄድ ይሆናል። ታዲያ እንግዲህ በርካቶች አሸናፊው ማን ይሆን እያሉ እንግዲህ በጉጉት እየጠበቁ ይገኛሉ። እናንተ አሸናፊው ማን ይመስላችኋል? ታዲያ የኔን አካውንት ፎሎ አድርጎ ይህንን ቪዲዮ ለ10 ሰው ሼር አድርጎ ትክክለኛውን አሸናፊ ኮሜንት ላይ ጽፎ ብዙ ላይክ ላገኙ ለ2 ሰዎች እንግዲህ የ500 ብር የሞባይል ካርድ የሚሸልማቸው ይሆናል። ሴዶ ወይንስ ጆኒ? የውድድሩ አሸናፊ ማን ነው የሚሆነው? ፎሎ ላይክ፣ እንዲሁም ይህንን ቪዲዮ ለ10 ሰው ሼር በማድረግ አሸናፊ ይሆኑ። Let